ሰላም ጤና ይስጥልን እንደምን ዋላችሁ። ከኬርቦክስ አፍሪካ የጥቅምት 12 2018 ዜናዎች ይዘንላችሁ መጥተናል። በቅድሚያም አርዕስተ ዜና። ብሔራዊ ባንክ ህገወጥ የሐዋላ ገንዘብ አስተላላፊዎችን አስጠነቀቀ። የስነ ምግባር ጥሰት የፈጸሙ 20 አመራሮችና ሰራተኞች ላይ እርምጃ መውሰዱን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። አህመድ ሺዴ ከአሜሪካ፣ ገልፍና እስራኤል አቻዎቻቸው ጋር ኢንቨስትመንትና ፋይናንስ ትብብርን ለማጠናከር ያለመ ውይይት አደረጉ። ጥራቱን የጠበቀ ቡና ለማልማት የሚያስችሉ ተግባራት በስፋት እየተከናወኑ ነው። ቅርንጫፍ ጽሕፈት ቤቱ በመጀመሪያ ሩብ ዓመት ከ18.2 ቢሊዮን ብር በላይ ገቢ ሰብስቧል። በኢትዮጵያ የመጀመሪያ የሆኑት በፈሳሽ የተፈጥሮ ጋዝ የሚሰሩ ከባድ ተሽከርካሪዎች ወደ ሀገር ውስጥ ሊገቡ ነው። ውድ አድማጭ ተመልካቾቻችን አብራችሁን ስትቆዩ እነዚህ መረጃዎች በዝርዝር ትሰማላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። ትኩስ መረጃም ያገኙ። ቀዳሚ ወዳደረግነው ዜናችን ስናልፍ ብሔራዊ ባንክ ህገወጥ የሐዋላ ገንዘብ አስተላላፊዎችን አስጠነቀቀ። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ መንግስት በህገወጥ የሐዋላ ገንዘብ አስተላላፊ ድርጅቶች ላይ ከባድ እርምጃ ይወስዳል ሲሉ አስጠነቀቁ። ባንኩ ከውጭ ሀገር ከሚገኙ ሐዋላ አስተላላፊ ድርጅቶችና ከንግድ ባንኮች ጋር በትብብር መስራት በሚቻልባቸው ጉዳዮችና በሚወሰዱ ህጋዊ እርምጃዎች ዙሪያ ውይይት መደረጉ ተጠቁሟል። ዶክተር ኢዮብ ተካልኝ ውይይቱን አስመልክተው በሰጡት ማብራሪያ ሐዋላ አስተላላፊ ድርጅቶች በህጋዊ መንገድ እንዲሰሩ መንግስት ድጋፍ በሚያደርግባቸው ጉዳዮች ላይ ምክክር መደረጉን ገልጸዋል። መንግስት ሁሉም የሐዋላ ገንዘብ አስተላላፊዎች ወደ ህጋዊ መንገድ እንዲገቡ በተደጋጋሚ ያቀረበውን ጥሪ ያልተቀበሉ አንዳንድ ድርጅቶች መኖራቸውንም ጠቁመዋል። ብሔራዊ ባንክ በእነዚህ ህገወጥ የሐዋላ ገንዘብ አስተላላፊ ድርጅቶች ላይ በጥናትና በመናበብ ላይ የተመሰረተ ጠንካራ እርምጃ እንደሚወስድ ማስጠንቀቃቸውን የመንግስት መገናኛ ብዙሃን ዘግበዋል። ወደ ቀጣዩ ዜናችን ስናልፍ የስነ ምግባር ጥሰት የፈጸሙ 20 አመራሮችና ሰራተኞች ላይ እርምጃ መውሰዱን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 3 ወራት በዲጂታል የሙስና መረጃ ጥቆማ መቀበያ ስርዓትና በሌሎች አማራጮች በተቀበላቸው መረጃዎች መሰረት በ20 የተቋሙ አመራሮችና ሰራተኞች ላይ እርምጃ መውሰዱን ገልጸዋል። የብልሹ አሰራር ጥቆማዎች ከቀረቡባቸው የስራ ሂደቶች መካከልም ለአዲስ ኃይል ጥያቄዎች ምላሽ መስጠት፣ የኃይል መቆራረጥና አስቸኳይ ጥገና፣ የቆጣሪ ንባብና የክፍያ ቢል ስብስብ እንዲሁም የንብረት አያያዝና አጠቃቀም የመሰሉት ይገኙበታል። እስካሁን በዲጂታል የሙስና ጥቆማ መቀበያ ስርዓትና በሌሎች አማራጮች አማካኝነት 170 ጥቆማዎችና አቤቱታዎች ቀርበው 152ቱ ማጣራት መቻላቸው ተገልጿል። እነዚህም ጥቆማዎች ካለፈው ዓመት ተመሳሳይነት ወቅት ጋር ሲነጻጸሩ በ179 በመቶ ጭማሪ ማሳየታቸውን ተመላክቷል። በጥቆማዎቹ መሰረት በሩብ ዓመቱ እርምጃ ከተወሰደባቸው አመራሮችና ሰራተኞች መካከል በ8ቱ ላይ የጽሑፍ ማስጠንቀቂያ፣ በ10ሩ ላይ የደሞዝ ቅጣት እንዲሁም በ2ቱ ላይ የስንብት እርምጃ ተወስዷል። በአጠቃላይ በ20 አመራሮችና ሰራተኞች ላይ እርምጃ መወሰዱ ተጠቁሟል። ተቋሙ በአገልግሎት አሰጣጡ ላይ ለሚታዩ የመልካም አስተዳደር ጉድለቶችና ብልሹ አሰራሮች አስፈላጊውን እርምጃ ለመውሰድ ዝግጁ መሆኑን አሳውቋል። ወደ ሌላ ዜናችን ስናልፍ አህመድ ሺዴ ከአሜሪካ፣ ገልፍና እስራኤል አቻዎቻቸው ጋር ኢንቨስትመንትና ፋይናንስ ትብብርን ለማጠናከር ያለመ ውይይት አደረጉ። የገንዘብ ሚኒስትር አቶ አህመድ ሺዴ ከዓለም ባንክ ቡድንና የዓለም የገንዘብ ድርጅት IMF ዓመታዊ ስብሰባዎች ጎን ለጎን ኢንቨስትመንት፣ ንግድና የልማት ትብብርን ማጠናከር ላይ ያተኮሩ ተከታታይ ከፍተኛ ውይይቶችን ከዓለም አቀፍ አጋሮች ጋር አካሂደዋል። ከአሜሪካ የትሬዥሪና ስቴት ዲፓርትመንት ከፍተኛ የስራ ኃላፊዎች ጋር በተደረገ ውይይት የልማት ባንኮችና በIMF በኩል ለኢትዮጵያ የኢኮኖሚ ሪፎርም ጥረቶች በአሜሪካ የሚደረግ ድጋፍና ሌሎች ጉዳዮች ተዳሰዋል። ሚኒስትሩ አህመድ ከእስራኤል የገንዘብ ሚኒስትር ቤዛሌል ስሞትሪች ጋርም በሁለቱ ሀገራት መካከል ያለውን የረጅም ጊዜ ትስስር ለማጠናከር የሁለትዮሽ ውይይት አድርገዋል። ስሞትሪች የኢትዮጵያን የማሻሻያ ጥረት ያደነቁ ሲሆን እስራኤል የኢኮኖሚ ተሳትፎዋን ለማጠናከር ያላትን ዝግጁነት ገልጸዋል። በተጨማሪም አቶ አህመድ ከአቡዳቢ የልማት ፈንድ ዋና ዳይሬክተር ሞሐመድ ሳይፍ አልሱዋዲ እና ከሳውዲ ልማት ፈንድ ዋና ስራ አስፈጻሚ ሱልጣን አብዱራህማን አልመርሻድ ጋር በመገናኘት የኢትዮጵያን የልማት ትብብር ከገልፍ አጋሮች ጋር ለማጠናከር ያለመ ውይይት አድርገዋል። ወደ ቀጣዩ ዜናችን ስናልፍ
ጥራቱን የጠበቀ ቡና ለማልማት የሚያስችሉ ተግባራት በስፋት እየተከናወኑ ነው። ጥራቱን የጠበቀ ቡና በማልማት ምርትና ምርታማነትን የሚያሳድጉ ተግባራት በስፋት የተከናወኑ መሆኑን የኦሮሚያና የደቡብ ምዕራብ ኢትዮጵያ ሕዝቦች ክልሎች ገለጹ። በግብርናው ዘርፍ ለሀገሪቱ ምጣኔ ሀብታዊ እድገት ከፍተኛ ሚና እየተጫወተ ከሚገኙ ምርቶች መካከል ቡና ተጠቃሽ ነው። ኢትዮጵያም ቡናን ወደ ውጭ በመላክ ከፍተኛ የውጭ ምንዛሬ እንድታገኝ አቅም እየፈጠረ እንደሚገኝ ይታወቃል። የኦሮሚያ ግብርና ቢሮ ምክትልና የቡናና ፍራፍሬ ልማት ዘርፍ ኃላፊ መሐመድ ሳኒ በክልሉ ቡና የማልማት ስራ በስፋት የተከናወነ እንደሚገኝ ተናግረዋል። ቡና ለሀገሪቱ ልማት የሚኖረውን አበርክቶ በአግባቡ ለመጠቀም የቡና ምርትና ምርታማነትን የሚያሳድጉ ስራዎች እየተከናወኑ እንደሚገኝም ገልጸዋል። ያረጁ የቡና ተክሎችን በአዲስ በመተካት ለቡና ምርታማነት የሚያግዙ ቴክኖሎጂዎችን ጥቅም ላይ በማዋል ተመራጭ የሆኑ የቡና ችግኞችን ለአርሶ አደሮች ማከፋፈልን ጨምሮ በርካታ ስራዎች እየተከናወኑ መሆኑን ተናግረዋል። በሌላ ዜናችን ቅርንጫፍ ጽሕፈት ቤቱ በመጀመሪያ ሩብ ዓመት ከ18.2 ቢሊዮን ብር በላይ ገቢ ሰብስቧል። በገቢዎች ሚኒስቴር የመካከለኛ ቁጥር 1 ግብር ከፋዮች በ2018 በጀት በመጀመሪያ ሩብ ዓመት ከቀጥታ ታክሶች፣ ቀጥታ ካልሆኑ ታክሶችና ታክስ ካልሆኑ ገቢዎች 16.7 ቢሊዮን ብር ለመሰብሰብ ታቅዶ 18.2 ቢሊዮን ብር በላይ በመሰብሰብ የእቅዱን 108.9 በመቶ ማሳካት መቻሉን አስታወቀ። አፈጻጸሙ ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የብር 9.4 ቢሊዮን ወይም 107 በመቶ እድገት እንዳለው ተገልጿል። የቅርንጫፍ ጽሕፈት ቤቱ ዋና ስራ አስኪያጅ አቶ ገዛኸኝ ታምሩ በ2018 በጀት ዓመት መጀመሪያ ሩብ ዓመት ከእቅድ በላይ ገቢ መሰብሰብ መቻሉ የአመራርና ሰራተኞች ተናቦ የመስራት ውጤት እንደሆነ ገልጸው ለዚህ ስኬት አስፈላጊውን ርብርብ ላደረጉ በየደረጃው ለሚገኙ የቅርንጫፍ ጽሕፈት ቤቱ አመራርና ፈጻሚ አካላት እንዲሁም ግብራቸውን በወቅቱ አስታውቀው ለሚከፍሉ ታማኝ ግብር ከፋዮች ምስጋና አቅርበዋል። አቶ ገዛኸኝ አክለውም በሩብ ዓመቱ በአፈጻጸም ዝቅተኛ የሆኑ ላይ ማተኮርና ቀጣይ ጥቅምት ወር የተያዘው ገቢ እንዲሳካ ከወዲሁ ከፍተኛ ርብርብ ማድረግ ይጠበቅብናል ብለዋል። የቅርንጫፍ ጽሕፈት ቤቱ የእቅድና በጀት አፈጻጸም ክትትል ተወካይ ቡድን መሪ አቶ ሙልጌታ አበባው የጽሕፈት ቤቱን ሩብ ዓመት እቅድ አፈጻጸም ግምገማ ሪፖርት አቅርበዋል። በመድረኩ የየዘርፉ ምክትል ስራ አስኪያጆች፣ የስራ ሂደት አስተባባሪዎችና ቡድን መሪዎች እንዲሁም ሌሎች የተሳተፉ ሲሆን በሩብ ዓመቱ በነበሩ ጠንካራ ጎኖችንና ክፍተቶች ዙሪያ ሰፋ ያለ ውይይት በማድረግ በቀጣይ ጥቅምት ወር ቢሰሩ የገቢ አፈጻጸሙን ሊያሳድጉ በሚችሉ አንኳር ነጥቦች ዙሪያ ሰፋ ያለ ውይይት አድርገዋል። መጨረሻ ወደ ያዝነው ዜናችን ስናልፍ በኢትዮጵያ የመጀመሪያ የሆኑት በፈሳሽ የተፈጥሮ ጋዝ የሚሰሩ ከባድ ተሽከርካሪዎች ወደ ሀገር ውስጥ ሊገቡ ነው። ቢአይኤካ ጀነራል ቢዝነስ በኢትዮጵያ የመጀመሪያ የሆኑትን በፈሳሽ የተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን ወደ ሀገር ውስጥ ለማስገባት የሚያስችል ስምምነት ከቻይና ሻክማን ኩባንያ ጋር መፈራረሙን አስታወቀ። ድርጅቱ ይህን ያስታወቀው ትናንት በሸራተን አዲስ ሆቴል በተዘጋጀ የማስተዋወቂያ መድረክ ላይ ነው። በዝግጅቱ ላይ ንግግር ያደረጉት የቢአይኤካ ዋና ዳይሬክተር አቶ ሚካኤል ካሳ መንግስት በፈሳሽ የተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን ወደ ሀገር ውስጥ እንዲገቡ እያበረታታ ባለበት በአሁኑ ወቅት ቢአይኤካ የመንግስትን የትኩረት አቅጣጫ በመከተል 150 ተሽከርካሪዎችን በቅርቡ ወደ ሀገር ውስጥ እንደሚያስገባ ተናግረዋል። በፈሳሽ የተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን የሚገጣጠም ፋብሪካ ግንባታ በመጠናቀቅ ላይ ይገኛል ያሉት ዋና ዳይሬክተሩ በመጀመሪያ ዙርም 1500 መኪናዎችን ለመገጣጠም መታቀዱን ገልጸዋል። የሻንስ አውቶሞቢል ግሩፕ ሻክማን ዋና ስራ አስኪያጅ ዣው ሻንግ በበኩላቸው ድርጅታቸው በቻይና በከባድ መኪና መገጣጠምና አቅርቦት ቁጥር 1 እውቅና ያለው መሆኑን ገልጸዋል። አክለውም ድርጅታቸው ኢትዮጵያን ጨምሮ በሌሎች የአፍሪካ ሀገራት ከ30 ዓመት በላይ ምርት የማቅረብ ልምድ ያለው መሆኑን ጠቅሰው የአፍሪካ ገበያ ድርሻው ከድርጅቱ ዓመታዊ ሽያጭ ውስጥ 45 በመቶ እንደሚሸፍንም አመላክተዋል። የኢንቨስትመንት ኮሚሽን ኮሚሽነር አቶ ዘለቀ ተመስገን በበኩላቸው ደግሞ በኢትዮጵያና በቻይና መካከል ለዘመናት የዘለቀው የንግድ፣ የቴክኖሎጂ ሽግግር፣ የባህልና ሌሎች ግንኙነቶች በሁለቱ የንግድ ድርጅቶች ይበልጥ ተጠናክረው እንደሚቀጥሉ ገልጸዋል። በዝግጅቱ ላይ ከቻይና ሻንዚ ግዛት የመጡ ከ30 በላይ የንግዱ ማህበረሰብ የተውጣጡ ግለሰቦችና የአካባቢ ባለስልጣናት የተገኙ ሲሆን በኢትዮጵያ የውጭ ጉዳይ ሚኒስቴር በመካከለኛ ምስራቅ
ኤዥያ እና የፓሲፊክ ሀገሮች ጉዳዮች ጀነራል ዳይሬክተር አምባሳደር ዳዊኖ ከድር እና የንግድና ቀጠናዊ ትስስር ሚኒስትር ዴኤታ አቶ እንዳለው መኮንን ተገኝተዋል። በቅርቡ በተፈጥሮ ጋዝ የሚሰሩ የደረቅና የፈሳሽ ጭነት እንዲሁም የህዝብ ማመላለሻ ተሽከርካሪዎች ከመስከረም 30 2018 ጀምሮ ከጉምሩክ ቀረጥ ነፃ ሆነው ወደ ሀገር ውስጥ እንዲገቡ መፈቀዱን የገንዘብ ሚኒስቴር ማስታወቁ ይታወሳል። በተያያዘ ጠቅላይ ሚኒስትር ዶክተር አብይ አህመድ ነዳጅ የሚጠቀሙ ከባድ ተሽከርካሪዎችን ከመስከረም 22 2018 ጀምሮ ማስገባት መከልከሉን ማስታወቃቸውም አይዘነጋም። ለዕለቱ የያዝንላችሁ የኬርቦክስ አፍሪካ ዜናዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። በየቀኑ ወቅታዊና የተረጋገጡ መረጃዎች እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም ቆዩን። Audio Jungle.